አሁን አብዛኛው ሰው በድብርትና በጭንቀት ውስጥ ነው። በስራችን፣ በትምህርታችን፣ በህይወታችን ሊደብረንና ልንጨነቅ እንችላለን። እነዚህን ነገሮች ብቻ በማድረግ ግን ድብርታችንና ጭንቀታችንን ማስወገድ እንችላለን። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። ዩቲዩብ ላይ ጥሩ ነገር ለማየት የምትመጡ ከሆነ ይህም ቻናል ስለሚያስፈልጋችሁ ሰብስክራይብ ማድረግ እንዳትረሱ። ወደ መፍትሄዎቹ እንግባ። በመጀመሪያ መረዳት ያለብን ነገር ድብርትና ጭንቀት እንዴት ይመጣል ኦር እንዴት ይፈጠራል የሚለውን ነው። ለነዚህ 4 ነገሮችን ዘርዝሬ ያስቀምጫለሁ። የመጀመሪያው በለውጥ ምክንያት ነው። አንድ ሰው አካባቢ በሚለውጥ ጊዜ ኦር ጓደኛ በሚለውጥ ጊዜ ብቻ የሆነ አዲስ ለውጥ በሚመጣበት ጊዜ ሊደብረውና ሊጨነቅ ይችላል። እዚህ ከሆነ ቦታ ወደ ሆነ ቦታ ስንቀየር ወይም ከሆነ ሌቭል ወደ ሆነ ሌቭል በምናድግበት ጊዜ የመጀመሪያዎቹ ቀናት ኦር ሳምንታት ሊደብረን ይችላል ማለት ነው። ስለዚህ አንድ ድብርትን ሊፈጥር የሚችለው ለውጥ ነው ማለት ነው። አዲስ የሆነ ለውጥ፣ ያለመርነው ለውጥ ለአይምሯችን አዲስ በሚሆንበት ጊዜ ሊደብረንና ልንጨነቅ እንችላለን ማለት። ሁለተኛው ደግሞ ጫና በሚበዛበት ወቅት ነው። አብዛኛውን ይህንን በርደን የሚያውቁት ስራ ላይ ያሉ ሰዎች፣ ትምህርት ላይ ያሉ ሰዎች ይህንን ነገር ያውቁታል። ስራ በሚበዛበት ወቅት እንዴት ነው የምንጨነቀው? የቱን ሰርቼ የቱን ልተው ኦር የትኛውን ላስቀድም? ብቻ ስራ በሚበዛበት ወቅት ጭንቀትና ድብርት ሊኖር ይችላል። ራሳችን በምናይበት ጊዜ ያንን ስራ አላጠናቀቅንም ኦር አልጨረስንም። ስለዚህ ሊደብረና ሊጨንቀን ይችላል። ደግሞ በትምህርት ላይ ያሉ ሰዎችም የሚጨነቁት ጭንቀት ነው። ኦልሞስት አሁን ፈተና በደረሰበት ጊዜ ያንን ነገር ሳናጠና ሲደራረብብን የሚፈጠር ጭንቀት ወይም ድብርት ነው ማለት ነው። ለምሳሌ ይሄኛው ጭንቀትና ድብርት አብዛኛው ጊዜ የሚፈጠረው ሰኔ አካባቢ ነው። ተማሪም ትምህርት በሚጨርስበት ጊዜ፣ አንዳንድ ድርጅቶችን በጀት በሚዘጉበት ጊዜ ይሄኛው የጭንቀት ወይም ድብርት ብዙን ጊዜ ይፈጠራል ማለት። ሌላኛው ደግሞ ሰው በሚያስፈራራን ወቅት፣ በምንጨነቅ ወቅት ተው አንተማ እንዲህ ካደረግ እኔ እንትን አደርግሃለሁ ኦር የሆነ ነገር ካላደረግ የሆነ ነገር አይሆንልህም፣ ይህን ስራ ካላጠናቀቅ ከስራ አባርሃለሁ በሚባል ጊዜ በመፍራት የሚፈጠር ጭንቀት ይኖራል ማለት ነው። ስለዚህ ራሳችንን ከፍርሃት በመቆጠብ ኦር የሚያስፈሩን ነገሮችን በመጋፈጥ ኦር ማድረግ። ለምሳሌ በፍርሃት ወቅት አብዛኛው ሰው ፕሬዘንቴሽን በሚያደርግ ጊዜ የሆነ ነገር በሚያደርግ ጊዜ በጣም ይጨነቃል፣ ይፈራል፣ ዲፕረስድ ይሆናል። ሁላ መናገር የሚችለውን ነገር ሁላ ሳይናገር ሊወርድ ይችላል። ስለዚህ አንዳንድ ነገሮች ሊፈጠሩ የሚችሉት በመፍራት ነው። ስለዚህ ፍርሃታችንን መጀመሪያ ማወቅ ይኖርብናል። ከዛ በኋላ ምንድነው የሚያስፈራን ኦር ለምንድነው ይሄንን ነገር የምንፈራው? ያንን ፍርሃት መጋፈጥ። ከዛ ያንን ፍርሃት ከተጋፈጠን በኋላ ምንም ሊያስፈራን የሚችል ነገሮችን እንቀንሳለን ኦር እናስወግዳለን ማለት ነው። ሌላው ደግሞ በፉክክር ወቅት የሚመጣ ድብርትና ጭንቀት ነው። አብዛኛው ሰው ፉክክር ላይ ነው ያለው። ራሱን ከሶሻል ሚዲያ ካሉ ሰዎች ጋር እያፎካከረ ራሱን እየጎዳ ነው ያለው። ስለዚህ ራሳችንን ከእንደነዚህ አይነት ከፉክክር ራሳችንን በመቆጠብ ጭንቀትና ድብርትን ማስወገድ እንችላለን ማለት ነው። ፉክክር ሲባል አሁን አብዛኛው ሰው እየተፎካከረ ያለው ሶሻል ሚዲያ ካለው ሰው ጋር ነው። ሶሻል ሚዲያ ላይ አብዛኛው ደግሞ ልንረዳውና ልናውቀው ከሚገባው ነገር አንዱ ሶሻል ሚዲያ ላይ የሚፖስተው ነገር ሁሉ ትክክለኛ ነገር አይደለም። ለምሳሌ እኔ ደስ እያለኝ ነው እንጂ ሶሻል ሚዲያ ላይ የምፖስተው እያዘንኩ እያለቀስኩ አልፖስትም አይደለ? ስለዚህ የሆነ ጥሩን ነገር እያሳየዋችሁ ነው እንጂ ልፖስት የምችለው መጥፎን ነገር አልፖስትም። ስለዚህ የእናንተን መጥፎ ነገር የዛሬ ላይ ያለብንን መጥፎ ነገር ከነሱ ጥሩ ነገር ጋር ማወዳደር የለብንም ማለት ነው። ሶሻል ሚዲያ ላይ ያለ ሰው ሁሉም ሊያዝን፣ ሊተክዝ፣ ሊጨነቅ ይችላል። ስለዚህ እናንተን በምታዝኑ፣ በምትጨነቁ፣ በሚደብራችሁ ወቅት ሶሻል ሚዲያ ላይ ካሉት ደስተኛ ከሆኑ ሰዎች ጋር ራሳችሁን አታፎካክሩ። ፉክክርን መገደብና ማቋረጥ ያስፈልጋል። ፉክክር በምንም ነገር አያስፈልግም። ይህ ግድ መፎካከር አለብን ደግሞ የምንል ከሆነ ከትላንትናው ማንነታችን ጋር ትላንትና ካደረግነው ትላንትና 1 ገጽ መጽሐፍ የምናነብ ከሆነ ዛሬ 2 ገጽ በማንበባችን ከራሳችን ጋር እንፎካከር ይገባል። ፉክክር ሲጀመር ጥሩ ነገር አይደለም። መፎካከር ከምንም ጋር የለብንም። እኒሃው ራሳችንን ከፉክክር በመቆጠብ ከድብርትና ከጭንቀት እንወጣለን ማለት ነው። ስለዚህ እነዚህን ነገሮች ድብርትና ጭንቀት የሚያመጡ እነዚህን ነገሮች ካወቅን እነዚህን ነገሮች ደግሞ እንዴት ነው የምንቀርፈው? እነዚህን ነገሮች ምን ተክተንባቸው ነው እንዳይደብረን እንዳንጨነቅ የምናደርገው የሚሉ 10 ነጥቦችን በዝርዝር አስቀምጥላችኋለሁ። አብራችሁኝ ቆዩ። ስለዚህ ድብርትና ጭንቀትን ለማስወገድ ከምንጠቀምባቸው መፍትሄዎች አንዱና የመጀመሪያው በጠዋት
መነሳት። በምንም ሁኔታ ውስጥ ብንሆን በጠዋት መነሳት ይኖርብናል። በጠዋት በምንነሳበት ጊዜ ብዙ ተጨማሪ ሰዓቶችም ይኖሩናል። የሆነ ነገር ለማድረግ የምንፈልገውን ነገር ለማድረግ ተጨማሪ ሰዓት ስለሚኖረን በጠዋት መነሳት። በጠዋትም ከተነሳን በኋላ በቀዝቃዛ ውሃ ገላችንን መታጠብ። ገላችንን ስንታጠብ ይሄኛው ጭንቀት፣ ዲፕሬሽን ወር ድካሙን ሁሉ እናስወግደዋለን ማለት ነው። ስለዚህ በጠዋት እንነሳለን። በጠዋት ከተነሳን በኋላ ገላችንን በቀዝቃዛ እንታጠባለን። ግን ገላችንን በቀዝቃዛ መታጠብ የማንችልበት ሁኔታ ውስጥ ካለን ደግሞ ፊታችንን በቀዝቃዛ ውሃ መታጠብ። ቢያንስ ፊታችንን ቀለል ይለናል ኦር የሆነ ቀለል አንድ ስቴፕ እንራመዳለን ማለት ነው። የምንችል ከሆነ በቀዝቃዛ ውሃ ሙሉ ገላችንን ብንታጠብ፣ የማንችል ከሆነ ደግሞ በቀዝቃዛ ውሃ ፊታችንን ብቻ በመታጠብ ድብርትንና ጭንቀታችንን እናስወግዳለን ማለት ነው። ሁለተኛ ያደረኩላችሁ ደግሞ ለራሳችን ጊዜ መስጠት። ለራሳችን ጊዜ መስጠት ስንል ምን ማለት ነው? ለምሳሌ ብዙ ሰው የኛን አቴንሽን ይፈልጋል። ስልካችን አቴንሽናችንን ይፈልጋል። ቤተሰቦቻችን አቴንሽናችንን ይፈልጋል። ሁሉም የኛን አቴንሽን ይፈልጋል። ጓደኞቻችን ኦር ኢንቫይሮንመንት ሁሉም ነገር የኛን አቴንሽን ስለሚፈልግ ለራሳችን ጊዜ መስጠት ይኖርብናል ማለት ነው። ስለዚህ እንዴት ነው ለራሳችን ጊዜ የምንሰጠው ስንል ደግሞ ለራሳችን ጊዜ የምንሰጠው ነገሮችን ዲስትራክት የሚያደርጉ ነገሮችን ከአካባቢያችን በማስወገድ ስልካችንም ከሆነ ስልካችንን ከራሳችን አስወገድን ከራሳችን ጋር መወያየት፣ ዛሬ ምን እንደምናደርግ ነገ ምን እንደምናደርግ የተሻሉ ነገሮችን ለማድረግ ከራሳችን ጋር መወያየት ማለት ነው። ለራሳችን ጊዜ መስጠት አረፍ ብለን ላይክ ሜዲቴሽን እንደ ሜዲቴሽን ማለት ነው። ለራሳችን ጊዜ መስጠት፣ ራሳችን ላይ ማተኮር፣ ራሳችን አይምሯችንን መሰብሰብ ብቻ አይምሯችን ብትንትን ያለውን ሰብሰብ አድርገን ወደ አንድ ቦታ መሆን ማለት ነው። ሶስተኛው ጸሎት ማድረግ። ጸሎት ማድረግ ለህይወት ቁልፍ ከሚባሉ ነገሮች አንዱ ነው። ጸሎት በምናደርግበት ጊዜ ብዙ ነገሮችን እናሸንፋለን። ጸሎት ስናደርግ ድብርቶችን እናሸንፋለን፣ ጭንቀቶችን፣ ሀዘንን ብቻ በጸሎት የማይሸነፍ ነገር የለም። ስለዚህ ጸሎት ማድረግ መዘንጋት የለብንም። ጸሎት ካደረግን በኋላ ደግሞ ማመስገን ይኖርብናል። ፈጣሪያችንን ማመስገን ይኖርብናል። በሰላም ያሳደርከኝ አምላክ በሰላም አውለኝ። ቢያንስ እኛ ብርሃንን አይተናል። ብርሃንን ያላዩ ሰዎች ሊኖሩ ስለሚችሉ ብርሃንን ስላየን እናመሰግናለን። ስለ ሁሉም ነገር ማመስገን ይኖርብናል። አይኔ ስለተገለጠ እናመሰግናለን። እጄ ስለሚንቀሳቀስ እናመሰግናለን። ስለ እያንዳንዱ ነገር ማመስገን ይኖርብናል። ፈጣሪያችንን ልናመሰግን ይገባናል ማለት ነው። አራተኛው ደግሞ የሚያስደስተን ቦታ መሄድ። የት ነው የሚያስደስተን ቦታ? መጀመሪያ ምን አይነት ቦታዎች ነው እኛን ሊያስደስቱ የሚችሉን ብለን ራሳችንን መፈተሽ ይኖርብናል። የእምነት ቦታዎች ብንሄድ ነው የምንደሰተው ኦር መዝናኞች? እኔ የምመክራችሁ ኦር እንደ ሀሳብ የምሰጣችሁ የእምነት ቦታዎች ላይ የምናገኘው ደስታ የትም ቦታ ከምንሄድበት ኦር ከምናገኘው ደስታ የተሻለና ይበልጣል ማለት ነው። ስለዚህ የእምነት ቦታዎች ላይ ሄደን የምናገኘው ደስታ ለኛ የተሻለ ደስታ ነው ማለት ነው። ስለዚህ የእምነት ቦታዎች ላይ በመሄድ ደስታችንን ማግኘት እንችላለን። ድብርትና ጭንቀትንም ልናስወግድ እንችላለን ማለት ነው። ስለዚህ የእምነት ቦታዎች መሄድ ግን የእምነት ቦታዎችም ከሄድን በኋላ የመዝናኛ ቦታዎችም ልንሄድ እንችላለን። የመዝናኛ ቦታዎች ስንል የተጋነኑ ቦታዎች አይደለም። ለምሳሌ አካባቢያችን ያለ ጥሩ ኢንቫይሮንመንት ያለው አትክልቶች ያሉበት አካባቢ ካለ እነሱን ራሱ በማየት ጥሩ ኢንቫይሮንመንት መፍጠር እንችላለን ማለት ነው። ስለዚህ የእምነት ቦታ በመሄድ ጥሩ ኢንቫይሮንመንት ጥሩ አካባቢን በመፍጠር ድብርትና ጭንቀታችንን ልናስወግድ እንችላለን። አምስተኛው ደግሞ አመጋገባችንን ልናስተካክል ይገባል ማለት ነው። አመጋገባችን እንዴት ነው? ጃንክ ፉዶችን ነው የምንመገበው ኦር በሚኒራልና በቫይታሚን የበለጸጉ ምግቦች? ጃንክ ፉዶች ማለት እነዚህ አላስፈላጊ ችፕሶች፣ ኮካ ብቻ እነዚህ ሱካር የበዛባቸው ምግቦችን በምንመገብበት ጊዜ ራሳችንን ለተጨማሪ ዲፕሬሽንና ጭንቀት እንዳርገዋለን ማለት ነው። እነዚህ ጃንክ ፉዶች ሰውነታችንን ላላስፈላጊ ስብ ይዳርጉታል እና ራሳችንን ከነዚህ ምግቦች መቆጠብ ይኖርብናል። የተመጣጠኑ ምግቦች፣ አትክልትና ፍራፍሬዎችን በመመገብ ራሳችንንና አእምሯችንን መገንባት እንችላለን። ራሳችንን ከድብርትና ከጭንቀት ማስወገድ እንችላለን። ስፖርተኞች ከሆነንም በፕሮቲን የበለጸጉ በካርቦሃይድሬት የበለጸጉ ምግቦችን መመገብ ይኖርብናል። ስድስተኛው ደግሞ ስፖርት መስራት ማለት ነው። ስፖርት መስራት ዘርፈ ብዙ ጥቅሞች አሉት። እንዴ እኔ እኮ ከድብርትና ከጭንቀት ለመውጣት ነው እንጂ ሰውነቴን ለመገንባት አይደለም የምትሉም ከሆነ ስፖርት በጣም አስፈላጊ ነው። በስፖርት ኢንዶርፊንና ሴሮቶን የሚባሉ ኬሚካሎችን በማበልጸግ ጭንቅላታችን ውስጥ የሚመላለሱ መጥፎ የሆኑ ነገሮችን እናስወግዳለን ማለት ነው። ስለዚህ ስፖርት መስራት በጣም ዘርፈ ብዙ ጥቅሞች አሉት።
ከድብርት እንድንወጣ ሰውነታችንን እንድንገነባ ውሏችን የተሻለ እንዲሆን ራሱ ጠዋት ላይ ተነስቶ ስፖርት ዱብ የሚል ገመድ የሚዘል ሰውና ኖርማል ምንም ሳይሰራ የተነሳ ሰው ውሏቸው የተለያየ ነው የሚሆነው። ስለዚህ ስፖርት መስራት ከብዙ ጥቅሞች አሉት ማለት ነው። ስለዚህ ስፖርት ደግሞ ስንል የግድ ጂም ቤት ሄደን የምንሰራው ስፖርት አይደለም። ተነስተን ዱብ ማለት ዱብ ለማለት የማይመችም አካባቢ ካለን ኦር የማይመች ኢንቫይሮንመንት ካለ ደግሞ ተነስተን ገመድ መዝለል፣ ተነስተን ከአልጋችን ላይ መንጠራራት፣ ቁጭ ብድግ ማለት እነዚህ ቢያንስ ስፖርት ናቸው። አይምሯችን ይደነግጣል። አይቶ የማያውቀው ሰርቶ የማያውቀው ነገር ስለሚሆንበት ስለሚደነግጥ እነዚህም ኬሚካሎችን ደግሞ ለማበልጸግ ኢንዶርፊን እና ሴሮቶን የሚባሉ ኬሚካሎች በሰውነታችን ውስጥ እንዲሰማሩ ለማድረግ ወር እንዲሰራጩ ለማድረግ ስፖርት መስራት ጥቅም አለው ማለት ነው። ስፖርት መስራት ችላ አትበሉት፣ ስፖርትም ስሩ። ሰባተኛው ደግሞ ማንበብ። እኔ እኮ ከድብርትና ከጭንቀት ለመውጣት ነው እንጂ የባሰ ድብርት ውስጥ ለመግባት ነው የሚል ሰውም ይኖራል። በማንበብ ድብርት ውስጥና ጭንቀት ውስጥ አንገባም። እንደውም በማንበብ ድብርትንና ጭንቀትን ማሸነፍ እንችላለን። ግን የምናነበውን ነገር ልንለይ ይገባል። ዝም ብሎ ያገኘነውን ነገር በማንበብ ጋዜጦች፣ መጽሔቶችን፣ ዜናን በማንበብ ከድብርትና ከጭንቀት አንላቀቅም። ስለዚህ የምናነበውን ነገር ልንለይ ይገባል ማለት ነው። ለምሳሌ የሃይማኖታዊ መጽሐፍቶች በየሃይማኖታችን ያሉትን መጽሐፍቶች ስናነብ አንድ ተስፋ እናገኛለን። ሁለተኛ ጭንቀታችንና ድብርታችን ተራ መሆኑን እንረዳለን ማለት ነው። ለምሳሌ መጽሐፍ ቅዱስ የሚያነብ ሰው እየተፈተነ እየተቸገረ ካለ ለምሳሌ የጻድቁ የኢዮብን ታሪክ ቢያነብ እኔ ያለብኝ ችግር እኮ ምንም ማለት ነው፣ የኔ ችግር ተራ ነው ብሎ ሊያስብ ይችላል ማለት ነው። ስለዚህ የምናነበውን መጽሐፎች መለየት ይኖርብናል ማለት ነው። ዜና እያነበብን ድብርት ውስጥ አንገባም ማለት አይደለም። ስለዚህ ድብርት ውስጥ ሊከተን ይችላል የዜና ጋዜጦችን የምናነብ ከሆነ። ስለዚህ የምናነበውን ነገር መለየት ይኖርብናል ማለት ነው። መጽሐፍ ቅዱስ ብቻ የተለያዩ በየሃይማኖታችን ያሉ መጽሐፍቶችን ማንበብ፣ ከዛ በኋላ እነዚህ ደግሞ ከሃይማኖታዊ ውጭ የሆኑ መጽሐፍቶችን ማንበብም እንችላለን። ለምሳሌ ፐርሰናል ዴቨሎፕመንት ላይ ራስን ለማሻሻል የሚጠቅሙ ብዙ አይነት መጽሐፍቶች አሉ። እነዚህ ፐርሰናል ዴቨሎፕመንት ላይ የሚያተኩሩ ራሳችንን ማሻሻል የምንፈልግ ራሳችንን መለወጥ የምንፈልግ ከሆነ እዛ ላይ የሚያተኩሩ ብዙ መጽሐፍቶች አሉ። እነሱን ማንበብ እንችላለን ማለት ነው። ስምንተኛ ደግሞ ያደረኩላችሁ ከሚያስደስተን ሰው ጋር መሆን። በመጀመሪያ ማን ነው የሚያስደስተን ሰው ብለን መለየት ይኖርብናል ማለት ነው። ከቤተሰቦቻችን ጋር ስንሆን ነው ደስተኛ የምንሆነው፣ ከጓደኞቻችን ጋር ስንሆን ነው፣ ከባለቤታችን ጋር ስንሆን ነው፣ ብቻ ከማን ጋር ስንሆን ነው የሚያስደስተን የሚለውን ነገር ልንለይ ያስፈልጋል ማለት ነው። ይህንን ከለየን በኋላ ከሚያስደስተን ሰው ጋር መሆን ይገባናል ማለት ነው። ኦር የሚያስደስተን ሰው በአካባቢያችንም ከሌለ ደውለን ማነጋገር፣ እሱን ከእሱ ጋር መነጋገር። ስለዚህ ከሚያስደስተን ሰው ጋር መዋል አንደኛው ድብርታችንና ጭንቀታችንን እናስወግዳለን። ቢያንስ የሆነ ነገር እኮ ሰው የጨነቀውን ነገር ለአንድ ሰው ሲያወራው ኦር ሲያማክረው ቀለል አይለው። ስለዚህ እንዲለን ድብርታችንን ለማስወገድ እንደዚህ ማድረግ ይገባናል ማለት ነው። ሌላው ደግሞ 9ኛ ያደረኩላችሁ በቂ ውሃ መጠጣት። የሰው ልጅ በቀን ውስጥ 2 ሊትር ውሃ መጠጣት አለበት ይላል ሳይንሱ። ስለዚህ አንድ ሰው ከጧት ተነስቶ እስከ ማታ ድረስ 2 ሊትር ውሃ ሊጠጣ ይገባዋል። እንዴት ነው ይህንን ውሃ ሊጠጣ የሚችለው? ወይም በብርጭቆ ስንከፍለው 8 ብርጭቆ ማለት ነው። በአንድ ጊዜ ይህንን ውሃ መጠጣት አንችልም። በአንዴ ቀስ በቀስ ነው። ውሃ መጠጣት የማይወድ ሰው በአንድ ይህንን ነገር መላመድ አይችልም። በሂደት ነው። ዛሬ 1 ብርጭቆ የሚጠጣ ከሆነ ነገ 1 ከግማሽ፣ ከነገ ወዲያ 2 እያለን እንጂ ማሻሻል የሚችለው በአንዴ 2 ሊትር መጠጣት አንድ ሰው አይችልም። ስለዚህ ቀስ በቀስ እያደረግን ነው። የለመድንም ካለን ከምሳ በኋላ የተወሰነውን፣ ከቁርስ በኋላ፣ ከራት በኋላ እያደረግን ነው እንጂ በአንዴ 2 ሊትር ጭልጥ ማድረግ አይደለም። አንዳንድ ሰው በቀን የሰው ልጅ በቀን 2 ሊትር መጠጣት አለበት ሲባል በአንዴ ያንን ጭልጥ ማድረግ አለበት ብሎ የሚያስብ ሰው ይኖራል። ስለዚህ እንዴት ማድረግ አለብን መሰላችሁ? ከፋፍለን በየጊዜዎች ማድረግ። ለምሳሌ 8 ብርጭቆ ነው አይደለ? 2 ሊትር ማለት 8 ብርጭቆ ነው በብርጭቆ የምንጠጣ ከሆነ። ስለዚህ ጠዋት ላይ ከቁርስ በኋላ 2 ብርጭቆ፣ ከዛ በኋላ ከምሳ በኋላ 3 ብርጭቆ ብናደርግ፣ ከዛ በኋላ
እራት ላይ ደግሞ ስንት ቀረን? 5 ጠጣን አይደለ? 3 ይቀራናል አይደለ? በመሃል በመክሰስ ሰዓት አንዷን ብንጠጣ ከራት በኋላ ደግሞ 2 ብርጭቆ ብንጠጣ 8 ብርጭቆ 2 ሊትር ሞላን ማለት ነው። ግን አንዳንድ እንቅስቃሴ የሚበዛባቸው በጣም ሞቃት የሆኑ አካባቢዎች ደግሞ ከሆነ ከ2 ሊትርም በላይ ልንጠጣ እንችላለን። ምክንያቱም በላብ አማካኝነት ይወጣል። በጣም ብዙ እንቅስቃሴዎች የሚሰሩ ሰዎች በጣም ብዙ ውሃ መጠጣት ይኖርባቸዋል ማለት ነው። ሰውነታቸውን ሃይድሬት እያደረጉ ነው። ለምሳሌ ስፖርት ዱብ የምንሮጥ ከሆነ ውሃ ልንጠጣ ይገባል። ምክንያቱም ያ ነገር ውሃ ወጣ ማለት ነው፣ በላብ መልክ ይወጣል። ስለዚህ ያንን ውሃ ለመተካት በቂ ውሃ መጠጣት ይኖርብናል። አንዳንድ ስፖርተኞች ራሱ 4-5 ሊትር በቀን የሚጠጡበት አጋጣሚ ይኖራል። ስለዚህ በቀን ውስጥ የግድ 2 ሊትር መጠጣት አለብን ሳይሆን ከዛም በላይ መጠጣት እንችላለን። ግን ከ2 ሊትር በታች ባንጠጣ የተሻለ ነው እላለሁ። ሌላው የመጨረሻ ያደረግኩላችሁ ደግሞ እያንዳንዱን ነገር መጻፍ ይኖርብናል፣ ጆርናል ማድረግ ይኖርብናል። እስካሁን የዘረዘርኳቸውን ነገሮች እናደርገዋለን አይደለ? በቀን ተቀን በዕለት ተዕለት ተግባራችን ላይ። ስለዚህ እያንዳንዱን ነገር ጆርናል ማድረግ ይኖርብናል። የሚያስደስተንን የሚያስከፋንን ነገር ለይተን ለማወቅ እያንዳንዱን ነገር ጆርናል ልናደርገው ይገባል። እንዴት ነው ጆርናል የምናደርገው? ኦር ያንን ነገር እንዴት ነው የምናደራጀው ካለ ለምሳሌ ዛሬ ጠዋት ተነሳው፣ ከዛ ጠዋት ከተነሳው በኋላ ጸሎት አደረግኩ፣ ገላዬን ታጠብኩ። እያንዳንዱን ነገር እንደዚህ ለምሳሌ ይሄ ነገር ሊሰለችን ይችላል ኦር ምንም ትርጉም የለውም ብለን ልናስብ እንችላለን። ግን ትርጉሙንና ጠቀሜታውን ልናቅ የምንችለው ይህንን ነገር 1 ወር 2 ወር ደጋግመን በምናደርግበት ጊዜ ነው። ከዛ በኋላ እነዚህ ደግሞ ጠቃሚ የሚባሉ ሞቲቬት የሚያደርጉ ወርዶችን መጠቀም ይኖርብናል። ዛሬ በእግዚአብሔር ቸርነት ይሄንን አደረግኩኝ፣ እኔ ድንቅ ነኝ፣ እኔ አንበሳ ነኝ፣ ብቻ ራሳችንን ሞቲቬት የሚያደርጉ ወርዶችንም በመጠቀም የምንጽፈውን ነገር ማደራጀት ወይም ማጠናከር እንችላለን ማለት ነው። ስለዚህ እያንዳንዱን ነገር የዕለት ተዕለት ውሏችንን የምናደርገው ልናደርግ ያሰብነውን አዲስ ነገር የተማርነውን እያንዳንዱን ነገር መጻፍ ኦር ጆርናል ልናደርገው ይገባል ማለት ነው። ይሄ በጣም ጠቃሚና አስፈላጊ ነገር ነው። እስከዚህ ድረስ አብራችሁን ከቆያችሁ በቪዲዮ ደስተኛ ሆናችኋል ብዬ አስባለሁ። ስለዚህ ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብም መሆን ትችላላችሁ። እኔ ደግሞ ያልጠቀስኩት እናንተ ይሄ ነገር እኮ ቢኖር ጠቃሚ ነበር ብላችሁ የምታስቡት ነገር ካለ በኮመንት አስቀምጡልኝ። እስከ ሳምንት ቸር እንሰንብት። መልካም ጊዜ